ቪዲዮ አይቻለሁኝና ቤት ምናምን ቅድመ ክፍያ እንደከፈልሽ አየሁኝና ማለት አንቺ ማን ስለሆንሽ ነው ለሱ ቅድመ ክፍያ ቤት የምትከፍይው? ቸገረኝ ብሎሻል? ቤት የለንም ብሎሻል? ማለት በምን አይነት መንገድ አስበሽ ነው? አንቺ ለምንድን ነው ለሱ ቅድመ ክፍያ ቤት የምትከፍይው? ማነሻ ወይ ልደቷ ሲሆን ቦርሳ ወይ የሆነ ነገር ትሰጫት የለም? ልክ እንደዛ ይኸውልሽ፣ በመጀመሪያ ላስረዳሽ ያንቺ ሀሳብ እኔ ምንም እየገባኝ አይደለም። ማለት ለጓደኛሽ ይሄ በቤስት ፍሬንዶች ነን ምናምን እያላችሁ በየቀኑ የምትይኝ ነገር አለ። ገባሽ? እንዳየሁትም ከሆነ ግን እዚህ ጋር አንቺ ለምሳሌ ቤት ቅድመ ክፍያ ስትከፍይ ሌላ ሰው ምኑ ነሽ ብሎ ነው ሊያስብ የሚችለው። ገባሽ? ማለት ገባሽ? የእኛንም ህይወት ነው እንትን እያልሻለሽ። ገባሽ? ታላቄ ነው ቀድሞ እሱ ማግባት አለበት። ፋሚሊ ሁላችንም እንዲያገባ እንፈልጋለን። ስለዚህ ሌላ በጣም ብዙ የሚፈልጉት ልጆች አሉ። ገባሽ? ስለዚህ ሁላችንም እንዲያገባ እንፈልጋለን። አንቺ ጋር ባለው ነገር አንቺ ጋር የሚያሳየው ነገር ምናምን ደግሞ እንትን ነው። ገባሽ? ይሄ በቃ ሪሌሽን ውስጥ እንዳላችሁ አይነት ነገር ነው አንቺ የምታሳዩ ሪያክሽን እና በዚህ ነገር በጣም ብዙ ነገሮች የተበላሹ ነው ያሉት። ስለዚህ ሁላችንም ህይወት ለምን ታበላሻለሽ? አንቺ ጋር ከሆነ ጀምሮ ይሄ ልጅ ብዙ ሰው አያገኝም። ኢቭን ከኛ ጋር እንኳን ብዙ ጊዜ አይገናኝም። ገባሽ? ስለዚህ በየሰዓቱ አንቺን ነው የሚያገኘው፣ በየቀኑ ከአንቺ ጋር ነው የሚገናኘው። ለምንድነው ጊዜውን እንትን የምትዩ? ከእሱ ጋር ምንም ነገር ከሌለሽ አንቺ ለምንድነው እነዚህ ነገር ውስጥ ሊገባ የምታረጊው? እሱ ነው ይህንን ነገር እኮ ሊያስብ የሚችለው እንጂ እኮ አንቺ አይደለሽ የምታስብለት። እኔ አስብለታለሁ። እኔ ለወንድሜ ከማንም በላይ አስብለታለሁ። እሺ አስብለት። ስለዚህ ለወንድሜ የምፈልገው ደግሞ የእሱን ጊዜ ልጁ የምታረግ ሳይሆን የምፈልገው እኔ ምን አገባኝ ታዲያ? ማለት ነገሮችን በጣም ወደኋላ እንትን እያልሽበት ነው። እኔም ደግሞ መጠይቅሽ ጥያቄ አለ። ላይክ እሱ ሳይፈልግ እያስገደድኩት ነው እኮ እሱን ንገሪኝ። ማለት እያስገደደችኝ ነው፣ እኔ ሳልፈልግ እያስገደደችኝ ነው ብሎሻል? ቢኒ ኖ እሱም እህቱ ነኝ እኮ እንደዚህ አይነት ነገሮችን ለእኔ ሊያወራኝ አይችልም። ሌላ ቤስት ፍሬንዶቹ ምናምን ሊያወራ ይችላል እኮ ጠይቂያቸዋል። ለእኔ ግን ማንኛውም ለአንዴና ለመጨረሻ ጊዜ እየነገርኩሽ ነው፣ ፕሮግራም ላይ እንድትገኝ እፈልጋለሁ። እኔ አልገኝም። እኔ ፕሮግራም ላይ አልገኝም። ለነገሩ አንቺ ምንም ወይ እናት ወይ አባት መጥቶ ፕሮግራሙ ላይ ቢጋብዙሽም አይ ምናምን ልትይ ስለምችል ይሄ ከአንቺ የሚጠበቅ ነገር ነው። መጠጥ ምናምን ትፈጫለሽ እንዴ? አልጠጣም። አልኮል ነው አይደል? አልጠጣም። እርግጠኛ ነሽ? አሁን ቦታውን ምናምን ቴክስት አደርግልሻለሁ። እጠብቅሻለሁ። አልመጣም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ ፈጣሪ የተመሰገነ ይሁን ደህና ነኝ አለው ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። መጀመሪያ የሆነ ነገር መናገር ፈልጋለሁኝ ማለት ነው። ከዚህ በፊት ማለት አውርቼ ነበረ ምናምን፣ አሁንም ላይክ ድጋሚ ማውራት ካለብኝ አወራለሁ ማለት ነው። እሱ ምንድነው መሰላችሁ? ስለ ማህተብ ብዙዎቻችሁ ማህተብ እያላችሁ ነው ማለት ነው። ማህተብ ማንም ሰው ፈልጎ አይደለም የሚያወልቀው ነገር አይደለም። እኔ ፈልጌ አይደለም ያወለኩት፣ እንዳጋጣሚ ወለቀብኝ። ከዛ በቃ ማለት የሆነ እኔ እንጃ ነገራቶችን በምን መንገድ እንደምትረዱ አላውቅም። ማህተም ማስረው ለእኔ ብዬ ነው እንጂ ለእናንተ ብዬ አይደለም። እናንተ እንድታዩኝ አይደለም ማህተም ማስረው ለራሴ ብዬ ነው። ስለዚህ እኔ ከዚህ በፊትም ተናግሬያለሁ። አንድ ነገር ሲፈጠር ማህተም ይወልቅብኛል፣ በጣም ነው የሚያስቸግረኝ ማህተብ። ይሄንን ደግሞ 138 ጊዜ ተናግሬያለሁ። በጣም ነው ብዙ ጊዜ የተናገርኩት። እየወለቀ እያስቸገረኝ ስለሆነ በቃ ምንም ማድረግ አልችልም። ከዛ ሳየው ነው ማህተብ ማድረግ የምችለው። ማህተብ ደግሞ እቤት 100 ማህተብ ገዝቼ አላስቀምጥም አይደለ? ያለው የት ነው? ቤተክርስቲያን ነው። ቤተክርስቲያን ሄጄ መግዛት አለብኝ፣ ወይም ደግሞ ሱቅ ሄጄ መግዛት አለብኝ ለመግዛት ማህተብ ማለት ነው። ስለዚህ የሆነ ነገር በተፈጠረ ቁጥር እኔ ላይ አትጩሁ ማለት ነው። አንዳንድ ሰዎች አላችሁ፣ በጣም ነው የተናደድኩት እንዴ! በየጊዜው የሆነ ነገር በተፈጠረ ቁጥር እኔ ላይ መጮህ ስትወዱ ማለት ነው። ስለዚህ ብዙም በቃ ይሄ ራሳችን ማናረገውን ነገር ሰው ላይ አንጩ። ደግሞ እሱም በሃይማኖት ምክንያት ማለት ነው። ማንም ሰው በእንደዚህ አይነት ነገር እንዲናገረኝ አልፈልግም። ለማንኛውም ወደ መጣሁበት ነገር ስመለስ ምንድነው መሰላችሁ የቢኒ እህት ወይም ያብስራ
እኔ ማግኘት አልፈልግም ነበረ ማለት ምክንያቱም በተገናኘን ቁጥር የሆነ ያፍላፊ አይጠፋም፣ ወይም እንሰዳደባለን ወይም ደግሞ ሌላ ትርፍ ቃል ማውራታችን አይቀርም። ስለዚህ ትርፍ ቃል ማውራታችን ስለማይቀር ይሄ ነገር መቋጨት ወይም ደግሞ ማለቅ አለበት። እኔ እንደዚህ አይነት ነገር ነው ፈልገው፣ ምክንያቱም ሰላም ስለምፈልግ ማለት ነው። ሁሌ እንዲበጠበጥ ምናምን አልፈልግም። ነገራቶች እንዲበላሹ አይደለም እንዲስተካከሉ ነው ፈልገውና መገናኘት አልፈልግም። እኔ ከቢኒም ጋር አውርቼ ነበር። በቃ ከዚህ በኋላ እሷ ማግኘት አልፈልግም፣ አንተ ያለውን ነገር ጨርስ ብዬው ነበረ ማለት ነው። ከዛ ግን በጣም ደጋግማ ብዙ ጊዜ ነው የደወለችው ምናምን። ዝም ብያት ነበረ መጀመሪያ ላይ በጣም ዝም አልኳት። በቃ ማለት ላለማንሳት ሞክሬ ነበር፣ ግን ደጋግማ በጣም ስትደውል እሺ ለምንድን ነው ብዬ አነሳሁላት ማለት ነው። እና ላናገርሽ የምፈልገው ነገር አለ። በቃ ከዚህ በኋላ እንደዚህ አይነት ረብሽ አይፈጠርም። ምንም አይነት ይሄ የሚረበሽበት ነገር የለም። ግን የምጠይቅሽ ጥያቄ አለ ትላኛለሽ። ስለዚህ አገኛታለሁ ማለት ነው። ዛሬ እንገናኝና እዚህ ተቀጣጥረናል እዚህ ቦታ ላይ። ስለዚህ አገኛትና ለመጨረሻ ጊዜ ይሄ ምንም አይነት መደጋገም ምናምን የሌለው ለመጨረሻ ጊዜ አገኛታለሁ። ምክንያቱም ደግሞ ይሄ እንትን አይደለም ማለት የሆነ ቀልድ አይደለም። እኔም ደግሞ ወይ አገኝቻ ከማስቀየማት ምናምን ብዬ ነበረ ማለት ነው። እኔ ደግሞ በጣም ነው የታገስኩትኝ ማለት ነው። እና ይህንን ነገር ማስተካከል አለብኝ። ስለዚህ አንድ እድል ስጭኝ ላውራሽ፣ የምጠይቅሽም ነገር በዛው ጥያቄ አለ። ስለዚህ ጥያቄ ስላለ በስነስርዓት ነው ስታወራኝ ያወራችኝ ማለት ነው። ስለዚህ በስነስርዓት እስካወራችኝ ደግሞ ድረስ የሆነ የምጠይቀኝ ጥያቄ አለ። ያንን ጥያቄ ደግሞ በስነስርዓት እኔ ደግሞ በስነስርዓት እመልስላታለሁ ማለት ነው፣ የምትፈልገውን ነገር። ስለዚህ የሆነ እኔ እንጃ ሰው ያው ብዙ ነገር ሊያስብ ምናምን ይችላል፣ አላውቅም። የራሱ የሆነ መላምት ሊኖረው ይችላል። ግን መላምት ሁሉ ትክክል ነው ማለት አይደለም፣ ወይም ግምት ሁሉ ትክክል አይደለም። እኔን ገምታኝ ሊሆን ይችላል፣ ገምታኝ ነው እንጂ ወይ የሆነ ነገር ሳደርግ አይተኝ አይደለም፣ በእርግጠኝነት ማለት ነው። ያው ግምት ደግሞ ሙሉ ትክክል ነው ማለት ስለማይቻል እስቲ ለማንኛውም እኔ ምንም ምለው ነገር የለም። ትምጣና የምትለውን ነገር ምንሰማ ይሆናል እና እንጠብቃት። ሰላም ነሽ? እንዴት ነሽ? ሰላም ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። ሰላም ነው። ባነሳትሽ አይደል የተገናኘነው? አይ ባላነሳትሽ አልገናኝም ነበር ማለት በጣም ደጋግሜ የደወልኩልሽ። እሱን ደግሞ ታውቂያለሽ፣ ደጋግሜ ነው በጣም የደወልኩት ነው። ደግሞ እንግዲህ ለሰው ክብር አለኝ ምናምን ትያለሽ፣ ግን ደግሞ ክብርሽን እያሳየሽን ነው እንግዲህ። አይ ምንም ያደረኩት ነገር የለም። ምክንያቱም ብንገናኝ ወይም ደግሞ ባነሳ ስልክ ያው ከአፍላፊ የዘለለ ነገር አይኖርም። ምክንያቱም አንቺ የፈለግሽን ስለምትናገሪ ማለት ብዙ ጊዜ የፈለግሽን ስትናገሪ እኔም ደግሞ ዝም ስላልኩሽ ሌላ ነገር እንዳይፈጠር ብዬ ነው እንጂ ሌላ ነገር አስቤ አይደለም። ምክንያቱም በተገናኘሽ ብዙ ቀን ባወራሽ ቁጥር አንዳንዴ ትዕግስትም ያልቅ። ትዕግስት ደግሞ ሲያልቅ ጥሩ አይደለም። እንደታገሰ ሰው ደግሞ ትዕግስት ሲያልቅ ጥሩ አይደለም። ገና ከሆኑ ትዕግስት ያለቀ ምናምን እያልሽ ነው? ገና ምንም ነገር እኔ እንደዛ ትዕግስት ያለቀ እያልኩሽ ሳይሆን ሊያልቅ ይችላል።
ሊያልቅ ይችላል። የሰው ትዕግስት እንግዲህ የሚያልቅ ጀመር ትዕግስቴ ምናምን እንድትይኝ አይገባም። ምን ገባሽ? እሱ ለምሳሌ ወንድሜ በየቀኑ አይደለም በየሰዓቱ ታገኛለሽ አይደለ? ስለዚህ እሱ እንደሚፈልገው እኔ በፈለግኩ ሰዓት የማግኘት መብት አለኝ። ስለዚህ በደወልኩበት ታይም ማንሳት ግዴታሽ ነው። የቀጠርኩሽ ቦታ መምጣት ግዴታሽ ነው። ገባሽ? እዚህ ጋር ለክፉና ደግ ለመነጋገር ምናምን እያልሽ ሌላ ነገር ውስጥ አንግባ። አይደለም በነገራችን ላይ እንትን እኔና እሱ ብንገናኘው እኔ አስገድጄው ወይም ደግሞ እሱ አስገድዶኝ አይደለም ማለት በግዴታ አይደለም እንገናኘው። እኔና እሱም እኔን ማግኘት ስለሚፈልግ እኔም ደግሞ እሱ ማግኘት ስለሚፈልግ። ስለዚህ አሁን አንቺ ማግኘት ስላልፈለግኩ ነው ያላነሳሁት እያልሽኝ ነው? ማግኘት አልፈለግኩ ስለዛ እያልኩሽ አይደለም። አንቺ የምታገኘኝ ላይክ የሆነ ትርፍ ቃል ለማውራት ስለሆነ ያ ነገር ደግሞ አስፈላጊ አይደለም። ገብቶሻል አይደለ? ለምን የሆነ ቀን ደግሞ የሆነ ያልቃል። ትዕግስት ስለሚያልቅ የሆነ መጥፎ ቃል መወራወሩ አይቀርም። ስለዚህ እንደዛ ደግሞ ከሚሆን አለመገናኘቱ ደግሞ ምክንያትም አለን ብዬ አላስብም። እንገናኝበት ምናምን ማለት ነው። እንደዛ ነው የምታስቢው? ጠኛነሽ? ምክንያት የለንም። ምክንያት የሚኖረን ምሽ መሰለሽ ሰላም ሆነን ምናምን ላይክ ወይ እንደ እህት ምናምን መሆን ስንችል እዛ